እሺ እናንተ በጣም በሚገርም ሁኔታ ነው እንግዲህ ከውጭ የተመለሳችሁት። አሁን ከቢሾፍቱ ድረስ የመጡ በመካከላችን የሚገኙ እንግዶች አሉ። በመጀመሪያ መዝሙር ያቀርቡልናል። እነሱም ልበ ብርሃናት ናቸው። መዝሙር ካቀረቡ በኋላ የእናንተን መዝገበ ጸሎት አንብበው አሰምተውን ካስደሰቱን እናንተም ደግሞ የሆነ ነገር አስቡበት። እሺ ለነሱ የሆነ ጊፍት ነገር አስቡበት። ሰርፕራይዝ አድርጓቸው፣ አውሩበት። በቃ ሶሊያና በቃ ላንቺ ሰጥቻለሁ ኃላፊነቱ። በብዛት 10 ይሆናሉ፣ ታዳጊዎች ናቸው። ወደዚህ መድረክ መተው ዝማሬ ያቀርቡናል። በቀጥታ ወደ መዝሙሩ እንዲና ስንመለስ መዝገበ ጸሎቱን አስነብበን እነሱን ሰርፕራይዝ አድርገን የመጨረሻ 10,000 ብር የሚሸለሙበት ውድድር አለ። እስከ መጨረሻው አብራችሁን ቆዩ። እሺ የተወደዳችሁ እንግዲህ ቅድም የነገርኳችሁ ሰዓት ላይ ደርሰናል። እጄ ላይ የምታዩቸው 4 የመዝገበ ጸሎት በብሬል መጻሕፍት እዚህ ላይ እንደምታዩት በሄራን ተሾመና በሶሊያና ተሾመ ተዘጋጅተው በታህሳስ 2016 ዓ.ም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንት ጉባኤ ተመርምሮ እውቅናና ማረጋገጫ የተሰጠው የብሬል